ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው አልሐምዱሊላህ። እኔ የምለው አብርሽና ሩታ የሚባሉ ሰዎች እዚህ ሶሻል ሚዲያ ላይ ምንድነው እያስተማሩን ያሉት? ለነገው ትውልድስ ምንድነው እያስተማሩ እያስቀመጡን ያሉ? ለኛ ምንድነው የሚያስተምሩት? የራሳቸው የቤት ጉዳይና የራሳቸው እውነተኛ ታሪካቸው ከሆነ ለምን በቤታቸው በዛው አይጨርሱም? ሚዲያ ላይ እየወጡ እንደዚህ እየተለጣጠፉ ዝሙት እየሰሩ በቀልን የሚያስተምሩን ለምንድን ነው? በቀል ወልዶ በቀልን ለምንድን ነው የሚያስተምሩን? ሚስት ከሆነ እንደ ሚስትነቷ ተከብራ ባሏን በስነ ስርዓት መያዝ ሲገባት የእርቃን ቪዲዮ እያወጣች አውጥታ የባሌን እርቃን ቪዲዮ ለቃለሁ እያለች በዚህ ልክ የምታስተምረን ምንድነው? ሩታስ ብትሆን አብርሽስ ቢሆን ምንድነው? እንደዚህ ምነው ሀግ ባይጠፋ? ኧረ ተው 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 ግን ምነው ሀይ የሚል ጠፋ? ተው ቤተሰብ ያ ጀማአ ሁሉም አጨብጭቦ አቤት አቤት እያለ እነሱን ቢከታተለው ለነገው ትውልድ የሚያስቀምጡት ምን ጥሩ ስራ ተሰርቶ ነው? ሁላ አንዴ ሩታ አንዴ ሄርሜላ አንዴ አብርሽ እያላችሁ የምታጨበጭቡላቸው በሙሉ ለነገው ትውልድ እኮ ምንም እያስተማሩ አይደለም ለነገው ትውልድና ለኛ ራሱ ክፋትን እያስተማሩን ነው ያሉት። በዚህ ልክ ለምንድነው የራሳቸው ቁም ነገረኛ ድራማ ካልሆነ ድራማስ ቢሆን ለምንድነው በዚህ ልክ ማስጠለይ ነገር የሚያስተምሩን? ለምንድነው የቤታቸው እውነተኛ ታሪካቸው ከሆነን ደግሞ ለምንድነው በውስጥ የማይጨርሱት? ኧረ ተው ያ ጀማአ ተው። ሁሉም እየሳቀ በእነሱ ህይወት ዛሬ እየሳቅን ከሆነ ነገ ደግሞ በእኛ ህይወት የሚመጣውን አናቅምና እባካችሁ እነዚህን ሰዎች መመለስ ከቻለን እንመልሳቸው። አልበለዛ ከተፋቱት ተፋተዋል አርፈው ቢቀመጡ አይሻልም? ተፋተዋል ተለያይተዋል ልጅ ወልደዋል። እሱም እንደ አባት ልጁን እያሳደገ እሷም እንደ እናት ማድረግ ያለባትን እያደረገች በቃ እስከተለያዩ ድረስ የእሷም የራሷን ህይወት እሱም የራሱን ህይወት ለምን አይኖሩም? እኛን ለምንድን ነው ክፉ የሚያስተምሩን? ይህን ያክል ህዝብ እየተከተላቸው ለምንድን ነው ሀግ ባያጡት እንዴ? ለምንድን ነው እናንተስ ቤት እያላችሁ ፉክክር የምታስተምሯቸው? ሩታ የሆነ ነገር ስታረግ ሩታ አንቺ ጎበዝ አንቺ ጀግና እያላችሁ የምታበረታቷት በክፋት፣ አብርሽ የሆነ ነገር ሲያረግ አብርሽ አንተ ጎበዝ አንተ ጀግና እያላችሁ የምታበረታቱት ዝሙት ሄዶ ሲዘሙ